የጎዳና ህይወት ለማንም አይመችም። ለምንድን ነው የሚሰርቧችሁ እነሱ? ንቀት፣ ቡሌ ንቀት። ኦኬ ብር ምናምን ስጠይቋቸው? ብርማ አዎ ብርም ቡሌም ሲጠይቅ ይነቃሉ። ምግብ ከየት ነው የምታገኙት? ምግብ አሁን እኛ ሰፈር ላይ የሚያውቁን ሰዎች ነው እንጂ የሚሰጡ ማያውቁን ሰዎች እኮ ይንቁናል፣ ይሰርቡናል። ሁልጊዜ እየበላችሁ ታድራላችሁ? አዎ ግን የበላ የምናድረው ታውቃለህ፣ በንቀት የመጣው ነው። ኦኬ ሳትበሉ የምታድሩበት ሰዓት አለ ማለት ነው? ሳንበላም የምናድርበት ሰዓት አለ፣ ግን ሳንበላ አድረን አናውቅም። ጩጬም ብትሆን ጎርሰን ነው የምንለው። የጎዳና ህይወት ለዚህ ነው የሚያስጠላው እንጂ የጎዳና ህይወትም እኮ ያው አሪፍ ተማርክ ልትኖር እኮ ነው። አሁን ሰዎቹ መሳደባቸው የሆነ እንትን ማለታቸው ግን በጣም ደባሪ ነው። እሱ ነው የሚደብረው። ምን ትላቸዋለህ ለእንደዚህ አይነት ሰዎች? ይቅር ይበላቸው።